እሺ ሂሳብ 15 ብር ነው። መንገድ ከጀመርን በኋላ ጭቅጭቅ አልፈልግም። ሂሳብ ወጣ በልንካ እንዴ ምንድነው? ሂሳብ ነው። ምን ሆነብህ? ታሪፍ ጨምሯል። 5 ብር ጨምር። ከመቼ ወዲህ? ዛሬ። እኔ ጭቅጭቅ አልፈልግም። ሂሳቡን ወጣ። ስማ አንተ፣ መንግስት ያስቀመጠው ታሪፍ እንዲሁ በድንገት ይለወጣል? በቃ እኔ ጭቅጭቅ አልፈልግም። ሂሳብ የሚጨምሩ ከሆነ ጨምሩ። መብቴን ነው ያስከበርኩት። እኔ ከታሪፍ በላይ አልከፍልም። በቃ ካልከፈለ አስወርዳቸው። ውረዱ። ኧረ እባካችሁ ለ5 ብር እንደዚህ አትከራከሩ። እኛንስ ለምን ታብላሉናላችሁ? ከሌላችሁ የለንም በሉና እኛን እንላችሁ። ምንድነው አንቺ የምትወይላችሁ? ሂሳባቸውን ከፍሏል። ቆይ አንተ ነዳጅ በድጎማ አይደለ እንዴ የምትቀዱት? ድጎማ ነው ያልከው? ታዲያስ መንግስት የህዝብ ትራንስፖርት አገልግሎት ለሚሰጡ ተሽከርካሪዎች የነዳጅ ድጎማ ያደርጋል። መንግስት ካስቀመጠው ታሪፍ ውጪ ማንንም መክፈል አይኖርበትም። የነዳጅ ድጎማ የሁሉም ዜጎች መብት ነው። ታሪፍ ያለ መንግስት እውቅና አይጨምርም። መብታችንን ማስከበር ያለብን እኮ ራሳችን ነን። ስለዚህ መክፈል የለብንም። ሂሳባችሁን ማስመለስ አለባችሁ። በልበል የጨመርነውን ሂሳብ መልስልን። በቃ መልስላችሁ እና እንሂድ። የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎች መንግስት ባወጣው ታሪፍ ብቻ በማስከፈል ህብረተሰቡን የማገልገል ግዴታ አለባቸው። እርሶም በተቀመጠው ታሪፍ ብቻ በመክፈል መብቶን ያስጠብቁ። አላግባብ ታሪፍ የሚጨምሩ አሽከርካሪዎችን ለትራንስፖርት ተቆጣጣሪዎችና ለትራፊክ ፖሊሶች መረጃ በመስጠት ህግ የማስከበሩ አካል ይሁኑ። የትራንስፖርትና ሎጂስቲክስ ሚኒስቴር